አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሰዓዲ የሽነቷ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ እኔ አልሐምዱሊላህ ረቢል ዓለሚን። ዛሬ ልብስ ትኮሳውን ነው ተያይዘነዋል። በእርግጥ ሁሌም ነው፣ ሁሌም አንድ አይነት ነው። እንደዚህ ነው ሁሌም፣ ብታምኑም ባታምኑም ገና እየጀመርኩ ነው። ጀመር ነው ያደረኩት ገና ይሄ አለ ማለት ነው። ወላሂ በካሜራ በጣም ትንሽ ነው የሚመስለው ግን በጣም ብዙ ነው፣ የረጋ ነው ማለት ነው። ሲይዘው ከላይ አንስቼ ከማስጫው ዘንድ ድረስ ሳመጣው ምናምን እምቅ አድርጌ ስለሆነ የያዝኩት ለዛ ነው ማለት ነው። እና ሌላ ምን ልላችሁ ነው እኔ የመጣሁት አሁን። አልሐምዱሊላህ ሀገራችን ዝናብ ወርዶልናል። ያሰባችሁ የተጨነቃችሁ ዱዓ ያደረጋችሁ አላህ ሱብሓነሁ ወተዓላ ዱዓችንን ሰምቶልን ረህመቱን አውርዶልናል ማለት ነው። ወላሂ በጣም ተጨንቀን ነበር፣ በጣም አልቅሰን ነበር። ልጅ፣ ቤተሰብ፣ ዘመድ፣ እናት፣ አባት አረ እንደው ሀገር በሙሉ ጥለን ነው የመጣ ነው እና ያ ያስጨንቀናል። ወላሂ ላዚም በጣም ነበር የሚያስፈራው። ዛሬ ሐምሌ 11 ነው። ሐምሌ 11 ነው እንግዲህ የጣለው ማለት ነው። ትናንትና ሐምሌ 10 ከፍ ከፍ አድርጎ ነበረ። ሐምሌ 11 ደግሞ በደንብ አድርጎ አጥብቆ ጥሎልናል። አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች፣ የሽነት ልጆች እንኳን ደስ አላችሁ። ያሰባችሁ የተጨነቃችሁ አላህ ሀሳባችሁን መጨነቃችሁን አላህ በመልካም ፈቶልናል። አልሐምዱሊላህ ረብል ዓለሚን። በሉ ለአላህ ምስጋና አቅርቡ ማለት ነው። ሁሌም ለሱ ምስጋና የተገባ ነው። ዝናብ ከሌለ ታውቃላችሁ የገጠር ሰው ወላሂ እንኳን የገጠር አይደለም ከተማ ነኝ ያለው ባለስልጣን ነኝ ያለው ሁሉም አካል በዝናብ ነው ማለት ነው። ዝናብ ከሌለ ምንም ነገር የለም። ዝናብ ከሌለ ተፈይቶ የሚቦካ ነገር የለም። ዝናብ ከሌለ ለመተከሪያ ገበያ ይዞ እየቆነጠሩ ይዞ መውጣት የለም። በጣም ብዙ ነገር አለ እና አልሐምዱሊላህ ረብል ዓለሚን። አላህዬ አላመረረብንም፣ ምህረቱን አውርዶልናል። ግፍ በስቷል፣ እንባ በስቷል፣ ደም መፍሰስ በስቷል። እኛስ እንደው በዛ ምክንያት አላህ ተቆጥቶ እንዲሁ ሊያስቀረን ነው ብለን ፈርተን ነበረ። አልሐምዱሊላህ ረቢል ዓለሚን አላህ ታርቆናል ማለት ነው። አላህ እስከ መጨረሻው ድረስ ያሳምርልን። ዱዓ አድርጎ ዱዓ እንደራረግ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ ማለት ነው። ፕሊስ አበረታቱኝ። እስኪ ምን ችግር አለው? ይሄ ከእናንተ የሚቀንስ ነገር የለ። ከእናንተ የሚቀንስ ነገር ቢሆን እሺ እኔ ይሄን ይቀንስብኛል ትላላችሁ። የሚቀንስባችሁ ነገር የለ። ቪዲዮውን አይታችሁ ላይክ፣ ሼር፣ ሰብስክራይብ ብታደርጉልኝ እኔም እበረታለሁኝ ማለት ነው። እኔ እህታችሁ ስደተኛ ነኝ ልክ እንደናንተው ማለት ነው። እና እንተጋገዝ እስበሳችን። እኛ የመዳም ቅመሞች የሰው ቻናል ብቻ ነው የምናሳድገው። ወላሂ በጣም ይገርመኛል አንዳንዴ ዝም ብዬ ሳስብ የስበሳችን ነገር ሲሆን ወይም ደግሞ የአንዲት የመዳም ቅመም ቻናል ሲሆን ማለት ነው አንዳንዴ ስክሮል እናደርጋለን፣ አንዳንዴ ደግሞ ዝም ብለን አይተን እናልፋለን ማለት ነው። እና ሰፖርት መደረግ ባለበት መታገዝ ባለበት ቢታገዝ ምን ችግር አለው? ሰብስክራይብ ማድረግ ማለት ማገዝ ማለት ነው። ላይክ ማድረግ ማለት ማገዝ ማለት ነው። ምክንያቱም ላይክ እና ሼር በተደረገ ቁጥር ሰብስክራይብ በተደረገ ቁጥር ማለት ነው ተደራሽነቱ እየሰፋ ይሄዳል ማለት ነው። የዛን ጊዜ ቻናሉ ቫይራል የመውጣት ሁኔታ ይኖረዋል ማለት ነው። ያ ማለት ደግሞ ለአንዲት የመዳም ቅመም የስራ እድል መክፈት ማለት ነው። እና አበረታቱኝ፣ አይዞሽ በሉኝ፣ ጠንክሪ በሉኝ ነው የምለው። ወላሂ እናንተ ስታበረታቱኝ፣ እናንተ ላይክ ስታደርጉ፣ ሰብስክራይብ ስታደርጉ እኔ ደግሞ እበረታለሁ ማለት ነው። እበረታለሁ ምክንያቱም መስራት ፈልጋለሁኝ እና እንድሰራ ፍቀዱልኝ ማለት ነው። እንድሰራ አግዙኝ ሀቂቃ ማለት ነው። ይህ ለብሶ ወይም ደግሞ የሚያማምር ነገር አቀራርቦ ምናምን መቀረጽ እኮ ማንም አይጠላም። ግን እዛ ደረጃ ለመድረስ መጀመሪያ ይሄንን እዚህ የኮተትኩትን ልብስ መተኮስ ግዴታዬ ነው። 2 ዓመቴን ጨርሼ ሀገሬ መግባቴ ግዴታዬ ነው ማለት ነው። ፊት ለፊት እኔ በቪዲዮ ለባብሼ ምናምን
ቤተሰቤን ደርድሬ ወይም ደግሞ ለባሌ ሰፕራይዝ ሳደርግ ወይም ደግሞ ለልጄ የሆነ ስጦታ ስገዛ ምናምን ልታዩ የምትችሉት መጀመሪያ ስታሳድጉኝ ነው ማለት ነው እንጂ አሁን እኔ ያለሁት መዳም ቤት ነኝ። ይሄን ስጨርሽ መጀመሪያ አሁን ማርፈጃ ሽንት ቤት አጽድቼ አጥቤ ቤት አጽድቼ ስጨርስ ይሄን ልተኩስ እመጣለሁኝ። ይሄን ተኩሼ ስጨርስ ደግሞ የሆነ ስራ ትታዘዛለሁ ማለት ነው። ያንን እንደጨረስኩ ደግሞ እንግዲህ ወይ መኝታ ሰዓት ይደርሳል መተኛት ነው ማለት ነው። በቃ ኑሯችን ይሄ ነው እና እንተጋገዝ። እኛም እንደ ሰዎች እንስራ እስኪ እንድንሰራ ፍቀዱልን ማለት ነው። እኛ ምን የምናጎለው ነገር አለን እንደ ሰብስክራይብ ለማድረግ ምን ችግር አለው? አዎ አሰማምረን ምናምን ላናቀርብ በጣም ውብ አድርገን ላናቀርብ እንችላለን። እኛ እውነታዋን ብቻ እንደዚህ ቀርጸን ነው የምናቀርበው ማለት ነው። ምክንያቱም ብዙ ነገር መለጣጠፍ ምናምን ምናምን ብዙ ነገር ጊዜ ይወስዳል ማለት ነው። ማድረግ አልችልም እኔ አሁን በበኩሌ ብዙ ነገር ውሸት ምናምን ጨማምሬ ሲጀመር ማድረግ አልፈልግም በእንደዛ መልኩ ማለት ነው። እውነታዋን ሀቂቃዋን እየቀረጽኩኝ ወይም ደግሞ ሀሳብ ካለኝ ሀሳቤን እያመጣሁኝ አጋራችኋለሁኝ። አበረታቱኝ። ስራ